ከቤታችን እንግዲህ ሊታይ ነው ዘንድሮ ድምፃችን እንግዲህ ሊታይ ነው ዘንድሮ ድምፃችን ድሮስ ማን ያማኛል በስራ ፈጠራ ይኸው መጥቻለሁ አይድሉን ልመራ በሙዚቃ በኩል እኔ አላውቅም ጣጣ ልማታ እችላለሁ ከቅኝት ከወጣ ዋ ምንም ይሁን ዋ የባሉካው አይድል መጣ ከቤታችን እንግዲህ ሊታይ ነው ዘንድሮ ድምፃችን እወዳደራለሁ ሳልሰለች ሁልጊዜ አለቅል ብሎኛል የአይን ላባዜ እዛና እዚህ እያልኩ ሰዎችን ሳነቃ ለካስ መክሊቴ ነሽ አያንቺ ሙዚቃ። እንግዲህ ምንድነው ዋናው ዓላማ ተሰብሰቡ ስላችሁ ስብሰብ በማለታችሁ ሸጋ ነው። ደስ ይላል ደስ ይላል። ምን ያስቃል? ያተሳቀኝ ለልጅ እኮ ይታየዋል። ምንድነው ዋናው ነገር እዚህ ለውድድር ስመጡ የባሉካው አይድል ይሰኛል። ግማሾቻችሁ ተስልክ እንጨት ላይ፣ ግማሾቻችሁ ተሰው ጀርባ ላይ፣ ግማሾቻችሁ ተታክሲ ላይ፣ ግማሾቻችሁ ተተለያየ ቦታ አንብባችሁ ተመዝግባችሁ እኛ ለነገ ተስፋ ነን ብላችሁ እዚህ በመምጣታችሁ ወረንቴሽኑ ላይ እንደገለጽኩት ደስ ነው ያለኝ። ተው 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 ታንተ እና ምንድነው ዋናው ነገር እኛ እዚህ ይሄንን የባሉካ አይደል ከሌሎች አይዶሎች ለየት የሚያደርገው ምንድነው? ማንም ተወዳዳሪ በባዶ ሆዱ እውነቴን ነው የምላችሁ በባዶ ሆዱ ወደ ውድድር አይገባም። ደስ ሊላችሁ ይገባል። ቸብ አድርገው ጎበዞች። ይሄ ማለት ምንድነው? ጥርስሽ ለሞቃ ይትረፍ አቁም እንደማለት ትስቂያለሽ። ምን ጉድ ነች? ይሄ ነው የሚጥላችሁ። እና ጉሮሮን ማራስ አለበት። ጉሮሮ መራስ ነው። ድምጥ ሲወጣ ሲል ከልምድ የምናውቀው እኛ ሲል ጉሮሮ መራስ አለበትና እያንዳንዳችሁ የምትጠጡትን እናቀርባለን። ይመጣል። አዎ ተው አትወስወሱ። ሌላው ምንድነው ደግሞ በተጨማሪ እምትበሉትን ጉሮሮ አሁንም እንደነገርኳችሁ አንዳንዴ ተወድ ብሎ የሚወጣ ድምፅ አለ። ስትሉት ተወድ ድምፅ ሲወጣ ባዶ ሆድ ከሆነ የሚለው ይቋረጣል። ስለዚህ ሆድ ምን መሆን አለበት? መብላት አለበት። ይሄንንም ደግሞ እናመጣለን እና እቤት አረ ምን ጉዶች ናችሁ እንዴ? አበላለሁ ተባላችሁ እንዲህ ጭብጨባ የእናንተን የስብሰባ እኮ አይደለም ይሄ። እኔ ነኝ አይደል እንዴ እየተናገርኩ ያለሁት። በቃ ተው እና አሁን የሚጠጣውንም የሚበላውንም ደስ እያለን ለእናንተ እንወጥነዋለን። ትበላላችሁ፣ ትጠጣላችሁ። ይዛችሁ ብሉ። አድሏቸው ገባ ተው በምናችሁ ልበሉ ነው እያጨበጨባችሁበት? ያዙ ስጣቸው እያፈስክ ስጣቸው እያፈስክ ያዙ በደንብ እሰይ ጎበዞች ያዙ ተጎራረሱ። ደግሞ በአንድ አንድ ሳይጎስ ዶሬ መጣለት። አንድ ሳይጎስ በሉ ስጣቸው አትሰስት እፍሳል ቦሴ ችግር የለም አትሰስት እፍስ አዎ እየበላችሁ በሉ አድሏቸው። እንግዲህ ውሃም ለትንንሾቹ ትንንሽ ለትልልቆቹ ትልልቁን ስጣቸው። በሉ እሺ ብሉ። እኔ አንዳንድ ነገር አዘጋጅቼ እመጣለሁ። ተላጩት እንግዲህ የምታጎራረሳችሁ ደስ እንደሚል ድገማቸው አንድ ዞር ድገማቸው። በሉ እሺ ብሉ። ምንም እንዳትሳቀቁ። እንደው በእኔ ሞት ነው የምላችሁ። ይኸውልህ ማነህ አንተ ልጅ፣ በእኔ ሞት እንዳትሳቀቁ። ስናፈነዳ የዋልነው ለእናንተ ነው። እሺ
እና ስናደርገዋለሁ ለእናንተ ነው ብሉ። የባሉካው አይድል መጣ ከቤታችን እንግዲህ ሊታይ ነው ዘንድሮ ድምፃችን። የባሉካው አይድል መጣ ከቤታችን እንግዲህ ሊታይ ነው ዘንድሮ ድምፃችን። እንግዲህ ሊታይ ነው ዘንድሮ ድምፃችን። ድሮስ ማን ያማኛል በስራ ፈጠራ ይኸው መጥቻለሁ አይድሉን ልመራ። በሙዚቃ በኩል እኔ አላውቅም ጣጣ ልማታ እችላለሁ ከቅኝት ከወጣ ዋ ምንም ይሁን ዋ የባሉካው አይድል መጣ ከቤታችን እንግዲህ ሊታይ ነው ዘንድሮ ድምፃችን። እወዳደራለሁ ሳልሰለች ሁልጊዜ አለቅህ ብሎኛል የአይን ላባዜ እዛና እዚህ እያልኩ ሰዎችን ሳነቃ ለካስ መክሊቴ ነሽ አይ አንቺ ሙዚቃ። ካልወጣ እንትን በጣም ይፈልጋል። ኦክታቭ በጣም እኔ የምለው ግን የሆነ ቦታ ማቅ መስለኝ ከዚህ በፊት ተወዳድረህ ታውቃለህ? ትቀልዳለህ እንዴ? ምን ያህል ተወዳደርኩበታለህ? ማነች እቺ ላምሮት ላይ አስካለች ላይ ማነው አይን አለም እንደዚህ የሬዲዮ ውድድር የሚገርምህ በጣም ብዙ ውድድር በቃ እንደው ከመወዳደር የተነሳ መጨረሻ ላይ አትሌቲክስ ሁሉ ውድድር ጀምሬ በጣም ነው ውድድር የምወደው ተወዳዳሪ ነኝ። ግን የሚገርመው እንደታውቃለህ እነዚህን ሁሉ ስወዳደር ይሄኛው አይድል ግን እኔ በእውነት ማለት ውስጤ ይተናነቀኛል ስለነዚህ አይድል። እኔ ባሉካው አይድል እኔ በቃ ከባድ ነው ስሜቱ። ማን ነው እንደዚህ ሲያብልቱ አጠጥቱ ጉሮሮ እንዲያለ ስለሱ የሚያወዳድር አለ? አብልቱ አጠጥቱ የለም ገባስም ነው። እኔ በጣም አባክቷችሁ ሲጀምር አንድ ነገር ልንገር፣ ይሄ የምርጫ ቅስቀሳ ነው። አሁን ያበሉና በኋላ ፍጻሜ ላይ ይበሉሃል። ትክክል አካባቸው የምር ኧረ በእና ትክክል ነው። እኔም እሱን ስለማውቃቸው ነው። ትክክል ነው። እሱን እኔ ደግፌዋለሁ። አባቴ መቼ አንቺ ልምን ኧረ በእናትህ ዝም በል በእናትህ። ሲጀመር ይኸውልህ 50 ብር ነው የከፈልነው አይደል? 50 ብር ከፍለን እንደዚህ ውሃ ፈንዲሻ ምናምን ያቀረቡና ሰዎች እሱ የተናገረው ትክክል ነው። አባቴ የምርጫ ቅስቀሳ ነው ይሄ። ያንተ በ50 ብር እንደዚህ ትሆናለህ? 100 ብር በከፍል እኮ እነዚህ ሰዎች አህያ ማለት በሬ ነው የሚያርዱ። አንተ አህያ በሬ ሁሉ የሚያርዱ ሰዎች ናቸው። ለምንድን ነው እንደዚህ የምትሏቸው እንዴ? ልክ ነው የምትለው አንተ? እሱ ታዲያ ተነሳ ምን ታደርጋለህ? እዛው አብረህ ተወያያ እንዴ። ከየት የመጣ ጥምልምል ዘፋኝ ነው እና እዛው ተወያይ። እኔ የምልሽ እነዚህ በጣም አይደሉ ያይደል እንዴ? ድምጻችን እንዴ መስረቱ በቃ ኧረ ዝም ብሎቹ እንዴ ነው ምግቡ ምናምን ምርጥ ነው። በቃ እኛ ምን አገባን እንዴ? አንተ ጭራሽ ከፍለሃል እንዴ? ቀጠነ ምናምን መጥተው እዚህ የተቀመጥንበት ምክንያት ምንድን? ምግቡ የታለ ቆጤ? አንተ አትሳቅ። እንደው እርሳ አይደለም እንደሱ ይረሳል። እንጀራ መስሎት ነው። ቆጤ ተናገር እንጂ ምንድነው? አይ ነው እንጂ ይመጣል ምግቡ እያልኩት እኮ ነው። ይመጣል ቆቀረ እኮ ስለሆነ ነው ይቆያል። ያን አልነገርኩም ቆቀለ አለ ብዬ እንግዲህ ምንድነው ዋናው አሁን የሰበሰብኳችሁ ዋናው ምክንያት ምንድነው? እኔ እንግዲህ መስራች ነኝ አይደል እንዴ? ልክ ነው። አዎ መስራች ነኝ። ዋናው የምንሰራው ለምንድነው? ለኔ እድገት ነው አይደል የምንሰራው። እኛ ሳናድግ ተንጅ ቆጤ እኛ ሳናድግም ወይ አንሻሻልም ወይ? አይ ታድጋላችሁ እኮ። ቆይ ስማኝ አልጨረስኩም እኮ አፌ ላይ ተጠዳህ ነው። እሺ ጨርስ። አሜሪካኑን አይድል ታውቃላችሁ አይደል? ይሄ የምለው ዳር ላይ ያለው ይሄ ስሙን አንጣልኝ። ስመኝ ስም ያዝ አንተ። ስመኝ ስመኝ የሚባል ሳይመን ደግሞ ማመን ሳይመን እንዲህ ይላል እና እሱ አሁን እነሱ ይናገሩ እንዳፈለጋቸው የሆኑና እሱ ነው ከተናገረ በኋላ ውጪ ገቢ ቀዩን ጫት
የሚለው እሱ አይደለ? እኔ ማለት ደግሞ ምንድን ነው የሀገር ውስጥ ኢትዮጵያ ውስጥ ሰመን ነኝ። ሳይመን ቆጢ ኢትዮጵያዊ አቤት እርቡም ቢያወራ ዛሬ እውቀት አወጣ። እንዴት አይነት ነገር ነው? አንተ ያለፉትንም አላለፉም ታልክ ልክ ነህ። የወደቁትንም አልፈዋል ካልኩ ለምን መሰለህ? ዋናው እኔ የሀገር ውስጥ ሰመን ነኝ አልኩ አይደለ? እኔ አልፈሃል። እኔ ተቆጣቢ ወድቃል ታልኩ እናንተ እኔን እንዲህ እንዴት አይሆንና ልክ ነው ባለፈ የለበትም መውደቅ አለበት ብላችሁ በእኔ መስማማት ነው። እኔ ነኝ መስራችሁ ባለቤቱ። እኛ አልፋል ማለት አንችልም። እንዴት ነው? አይባልም። አሁን አንተ ቀኝ ዳኛ ነህ አይደለ? ግራውስ ቢሆን እኔስ የግራውስ አይደለም። አንተ ወዳጅ ነህ። አንተ አልፋል ማለት ትችላለህ። አንተ ደግሞ ከሱ ትንሽ ትወስዳለህ። ግራ ዳኛ ነህ። እሱ አልፏል ታለ ግማሹን ወስደህ አልፏል ማለት ትችላለህ። ሌላ ነገር ውስጥ አትግባ። እሺ አይዞህ። በሚቀጥለው 6-7ኛ ዙር አንተ አልፈዋል የምትለው ለምን ኮምፕሌት ትቀይራለህ፣ ሰው ትሆናለህ። ቅቅል በልተህ ሰው እንዲህ ፀጉር ብቻ ሲሆን ሰውነትህም ያድጋል። እሺ አይዞህ። እኔ ግን ኦክታብን ማንም ሰው እንዳይነካ። ያንተ ኦክታቤ ነው ያንተ ነው። ያዘው ቀንተ እንዳንካበት ያዘው። እሺ ኦክታብን አልነካ በፍጹም ዶስዬ። እኔ ማርያምን ከዚህ በኋላ በእሱ አልመጣብህም። በቃ ኦክታብ የእሱ ነው። እሺ አንተ እሺ ወር ነው እሺ የምትቆየው በዚህ አመልህ። አንተ ጠባይ የሌለው ፈዘዝ ያለውን ታነቃቃለህ። መጥቶ ፈዘዝ የሚል ካለ አነቃለሁ ታነቃለህ። በቃ ሞትብሽ በቃ ግን በልሽ አንተ ደስ የምትለው ማርያም ከለርህ የድምጥቷን ደስ የሚለው ዝም ስትል ነው።